የታደለ ጠና ሻለቃ የህዝብ ግንኙነት ኃላፊ መልእክት አለኝ እያለ ነው። መልእክቱን እንስማ። ድሉ ስለተሰጠኝ አመሰግናለሁ። በድጋሜ አለን አማራ ፋኖ አለን። ድምፅ አይሰማም። አማራ ፋኖ አለን አለን። በሞራል ወደፊት ኋላ ፊት ኋላ አንድ ሰይ ያሳምነው ዘር ያሳምነው ትውልድ ያሳምነው ትውፊት ነው። ይቀጥላል። ያው ቅድም ሳላነሳ ያለፍኩት በተግባበር ያለፍኳቸው አሉ። እንግዲህ እንደምትመለከቷቸው ስራ ሊበዛባቸውም ጊዜያቸው ጥፋት አድርገው ከእዙ ከሸዋ ጠቅላይ ግዛት እዝ ጀምሮ እስከ ክፍለ ጦሩ እዝና ሰንሰለቱ በተመለከተው አመራሮች መጥተው ከኛ ጋር የደስታችን ተካፋይ ሆነዋል። እኛ ደግሞ የነሱን ትምህርታቸውና አሰረ ፍኖታቸውን ተከትለን ከግብ መተን የደስታቸው ተካፋይ እንድንሆን ፈጣሪ ይፍቀድልን። በዚህ ላይ አስረግጬ የምነግራችሁ ታላነሳቸው ቀድሞ መልእክቱ እንድተላለፍ የፈለኩትን ሀሳብ ዶክተር ሙሉን ገልጾታል። የታደለ ጠና ትውፊት የታደለ ጠናን አመለካከት እናስከትለዋለን። ደራ የአማራ ናት። ደራ ባንሱት ደራ የአማራ ነች። የአማራ ነች። የአማራ ነች። በቅርቡ አደባባዩን እንዘራለን። ያሳምነው ጌቱን ያብዬ አቡን የታደለ ጠናን ትግል እናስቀጥላለን። በጣም አመሰግናለሁ። ለወረሳችሁ ሞራል እንግዲህ በጣም ብዙዎች ነገር ማንሳት ይቻላል። ጊዜያችንን ግን አጠራጠር ለማድረግ ሲባል ብዙ ነገሮች መነሳት ይቻላሉ። ለምሳሌ እንዳያችሁት ይሄ ቀጣና እንደምትመለከቱት በስጋት ቀጣና ያለ ነው። እናቶቻችን አባቶቻችንን በግፍና ባዘግናኝ ነገር ጠላት ሰርቶበት የሚሄደው ቦታ ነው። ዛሬ ግን ይህን ተከትሎ መጀመሪያ ጊዜ ልትደሰቱና ልታመሰግኑ የሚገባችሁ ዲቴ ሀብታም እየተባለ ጦር መሪ ስላገኛችሁ በጣም እድለኛችሁ። አንድ ለራሳችሁ ሞራል። ሁለተኛ ለሻለቃችሁ ለሱም ሞራል ይገባዋል። ከክፍለ ጦሩ ጀምሮ እዚህ ቦታ ላይ 3 ኃይል ተቀምጦ ዛሬ በዚህ ይህም በሚመስል ኃይል አሰልጥኖና ዝግጁ አድርጎ በመጠበቁ በጣም ትልቅ ምስጋና ያንሰዋል። አሁንም ሞራል። ሌላ የምለው በዚህም ፀሐይ ብርድ ሳይል ሌላው ተኩሱና የተለያዩ ነገሮች መከራዎችን እየተቀበለ በስጋት ቀጣና ቢሆንም ኖሮ እናንተን ብቁ ለማድረግ ከጠዋት እስከ ማታ የሚለፋ አሰልጣኛችሁ ኮማንዶ አረቡን አንድ የነሱ ሞራል ይሄ ነው። ሌሎቻችሁም ከተለያዩ ብርጌዶች የመጣችሁ አስማረ ዳኘ ቀስተን ብርጌድም እዚሁ በችግራችን ደራሽ ሆነው ሲረዱንና ሲያግዙን በይበልጥ የነበሩ ወንድሞቻችን በጣም ለነሱ ምስጋና ይገባል። አንድ ሞራል። ብዙ ማንሳት ይቻል ነበር፣ ሰዓታችን መሽቷል። አጠር አድርጌችን ያጋል ተናገርኩ፣ ይበቃኛል። ስላዳመጣችሁኝ አመሰግናለሁ። ድል ለፋኖ፣ ድል ለተገፋው፣ ድል ለአማራ። እንግዲህ ያው ሞራል